ምርጫ የመንግስትን ተጠያቂነት በማረጋገጥ ህዝባዊ ውክልናን በማጠናከርና ሰላማዊ የስልጣን ሽግግርን በማድረግ ረገድ ከፍተኛ ፋይዳ እንዳለው ይነገራል። ከዚያም አልፎ ዜጎች በነጻነት የሚያምኑበትን ፓርቲ በመምረጥ የሀገራቸውን የፖለቲካና የማህበራዊ አቅጣጫ እንዲወስኑ ያደርጋል ይላሉ የኢዜማ ፓርቲ ተወካይ ዶክተር ካሳሁን ደለነ። ምርጫ ሁለንተናዊ ፋይዳው በመጀመሪያ ደረጃ የአንድ ሀገር ዜጎች በጋራ የሚይዙት ራዕይ ለወደፊታቸው የሚሰንቁት የጋራ ጥቅም በማስከበር የሚሄዱበት መንገድ ወይም አካሄድ አቅጣጫ የሚጠቁሙበት ነውና ፎር ሼርድ ፊውቸር ለጋራ የወደፊት ራዕይ በስምምነት በመሰነቅ ነገን መሰረታዊ ያደረገ ታሪክን ያገናዘበና የዛሬን አቅም ያዋስን ስርዓተ መንግስት ስርዓተ አስተዳደር ለመፍጠር ለመከተል የሚደረግ ጉዞ ነው። ምርጫን በተመለከተ ያሉ ዓለም አቀፍ መልካም ተሞክሮች ለረጅም ዘመናት ብዙ ተሞክሮችን አይተናል። በራሳቸው ፍላጎት መርጠው መሪያቸውን ሲያደርጉ ሌጂቲሜት ይሆናል፣ ተቀባይነት ወይም ቅቡልነት ያለው ስርዓተ አስተዳደር ይፈጥራሉ። ከዚህ ጋር ተያይዞ በዜጎች ቅቡልነት ያለው መንግስት ደግሞ ህዝቦቹን አስተባብሮ ዜጎቹን አስተባብሮ ትልቅ ደረጃ ላይ መድረስ የሚችል አቅም መገንባት የሚችል ልምድ አለ። ኢትዮጵያ ሰባተኛውን ሀገራዊ ምርጫ ግንቦት 24 2018 ለማካሄድ በሀገራዊ ምርጫ ቦርድ በኩል ተገቢው ዝግጅት በመደረግ ላይ መሆኑን ቦርዱ በማስታወቅ ላይ ይገኛል። ይህ ሀገር አቀፍ ምርጫ ሰላማዊ ዲሞክራሲያዊና ሁሉን አቀፍ ሆኖ እንዲፈጸም መንግስትና ህዝብን ጨምሮ ተፎካካሪ ፓርቲዎች ከፍተኛ ኃላፊነት እንዳለባቸው የሚናገሩት የኢዜማ ፓርቲ ተወካይ ዶክተር ካሳሁን ደለነ ለፍጻሜው ስኬትም ከወዲሁ አስፈላጊው ዝግጅት መደረግ እንዳለበት ተናግረዋል። ዓለም ላይ አሁን ተስተዋለ ያለው ፖለቲካ ድብት ወይም ደግሞ ፖለቲካል አፓቲ ዜጎች ለመምረጥም ለመመረጥም ፍላጎት የማጣት ሁኔታ በኢትዮጵያ ውስጥ እንዳይከሰት ሁሉም ዜጋ ንቁ ተሳታፊ እንዲሆን በጋራ የሚሰራ ስራ ነው። ሁሉም ፓርቲዎች ሊሰሩ የሚገባው መራጮች ወደ ምርጫ ካርድ ወይም መራጭነት ምዝገባ የሚከናወንበት ስፍራዎች በመሄድ በመመዝገብ የመራጭነት ካርዳቸውን አረጋግጠው መብታቸውን አረጋግጠው በእጃቸው እንዲይዙ ሁሉም የፖለቲካ ፓርቲዎች በነቂስ ወጥተው ሊቀሰቅሱ ይገባልና መጀመሪያ መራጩን ካላነቃን ካላስተማርን መመረጥ ዘመናዊነት መልካም አስተዳደርና ቅቡልነት ያለው መንግስት ለመመስረት እንደሚረዳ ማሳመን ላይ ሁሉም የፖለቲካ ፓርቲዎች በጋራ አንድ ሆነው የሚሰሩት ዜጎች ቀደም ብለው የተፎካካሪ ፓርቲዎችን ሐሳብና እቅድ የማወቅ እድል ሊፈጠርላቸው እንደሚገባ የሚናገሩት ዶክተር ካሳሁን ፓርቲዎቹም ኃላፊነታቸውን መወጣት እንደሚገባቸው ጠቁመዋል። መራጮች ከተዘጋጁ በኋላ የሐሳብ የፖለቲካ የፖሊሲ አውድ ሐሳብ ላይ ብቻ ያተኮረ የውይይት የክርክር ሐሳብን ራስን የመሸጥ ስራ ሁሉም ጋር የሚጠበቅ ነው። ከዚህ ጋር ተያይዞ እጩ ማዘጋጀትም ሐሳቤን ይወክልልኛል የሚል ሰው ከየቦታው ማሰባሰብ ተገቢ ነገር ነውና የፖለቲካ ፓርቲዎች ይህንን ተከትሎ ራሳቸውን ቀድመው አዘጋጅተው ስፔሻሊ ደግሞ የመራጮች እንዲመዘገቡ መራጮች ከሌሉ ምርጫው ሊከናወን ስለማይቻል ሁሉም የፖለቲካ ፓርቲ በአንድ ድምጽ ሊሰራ የሚችለው የኢትዮጵያ ብሔራዊ ጥቅም የሚያስከብር ምርጫ መሆኑንና ቅቡልነት ያለውን መንግስት ለመስራት የሚረዳ አካሄድ መሆኑን በመገንዘብ ሁላችንም መራጮች ለምርጫ እንዲዘጋጁ እንዲመርጡ ማድረግ ይገባናል። እንዲመዘገቡ መወትወት ይገባናል። ፖለቲካ ፓርቲዎች ብቻ ሳይሆን የሲቪክ ማህበራትም በዚህ ስራ ውስጥ ተሳትፈው ከምርጫ ቦርድና ከፖለቲካ ፓርቲዎች ጋር በመተጋገዝ መራጩን ወደ ምርጫ መመዝገቢያ ጣቢያ እንዲሄድ መስራት ከፍተኛ ትኩረት የሚሰጠው ስራ መሆን አለበት። በዚህ ወቅት ላይ መሆን አለበት ብዬ አምናለሁ። ይህ ሰባተኛው ሀገራዊ ምርጫ የሀገሪቱን መጻኢ ዕድል የምንወስንበት ምርጫ ስለሆነ ተፎካካሪ ፓርቲዎች በጥንቃቄና አጽንኦት ልንሳተፍበት ይገባልም ነው ያሉት ዶክተር ካሳሁን ደለነ። ከዛ ቀጥሎ ሐሳቦችን ማሰናዳት ነው። የተሰናዱ ሐሳቦችን በማኒፌስቶም በበራሪ ወረቀትም በሚዲያ ማይንስትሪምም ሆነ ኦንላይን ሚዲያ ላይ ለህዝቡ ተደራሽ ማድረግና እንዲመርጥ ወደ ተመዘገበው ዜጋ ያንን ጉዳይ ማድረስ ትልቅ የሚፈለግ ነገር ነው። ዋናው ነገር ግን ተፎካካሪ ፓርቲዎች ማወቅ ያለባቸው ይህ ምርጫ የሚከናወነው የህዝቡን የነገ ወይም የወደፊት ዕጣ ፈንታ እንዴት አይነት መልኩ መሆን አለበት የሚለው ላይ ነውና የጋራ ፊውቸራችን የጋራ የወደፊት ዕጣ ፈንታችን የጋራ ሀገራችን ለመገንባት አብረን ብንሰራ አብረን ብንመዘገብ መልካም ነው። ሁሉም ፓርቲዎች መራጮች እንዲመዘገቡ እንዲያነቃቁ እንዲያስተምሩ የሲቪክ ስራ እንዲሰሩም ጭምር ማስታወስ ወዳለው በእርግጥ ሌሎችም አካላት ያግዛሉ። ከዚህ ጋር ተያይዞ ከዚህ ሀገራዊ ምርጫ ኢትዮጵያ የተሻለ ነገር ተምራ ካለፈው ከ6ኛው ዙር አሁን በ7ኛው ዙር አሻሽላ ራሷን የምታበቃበት ምርጫ እንዲሆን ይሻላል።